እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ የስማው ፍሬ አብዝታ ጠራዋል። እናንተ ስለናንተ ቅርንጫፍ ካሌቤ ተቆርጦ ነበር። ቁጥር 1 ጀምሮ አንብበልን ከእንደገና። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። ኦኬ ቁጥር 6 ደግሞ አንብበልኝ እስኪ ካሌቤ። ቁጥር 6 ላይ ምን ይላል? በእኔ የማይኖር ቢሆን እንደ በጣም ነው የተቆራረጥክ ያለው ካሌቤ። ጫፍ ወደ ውጭ ይጣላል፣ ወደ እሳት ይጥሏቸዋል፣ ያቃጥሏቸዋልም። የምትወዱትን ሁሉ ለምኑ። እሺ ካሌቤ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል እያለ ተናገረ እና ጌታችን ኢየሱስ በእኔ የማይኖር ሲል ምን ማለቱ ነው? በክርስቶስ የማያምን ለማለት ፈልጎ ነው። መልካም። ስለዚህ በክርስቶስ የማያምን ሰው የፈለገ መልካምነት ቢኖረው የዘላለም ሕይወትን ማግኘት ይችላል? አይችልም። አይደለም። ጌታችን ኢየሱስ እዚህ ክፍል ላይ በእኔ የማይኖር ቢሆን አለ በቃ እንደ ቅርንጫፍ፣ እንዴትኛው ቁጥር 2 ላይ እንደተጠቀሰው እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቁማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያሉ ወደ እሳት። ስለዚህ ሰዎች በክርስቶስ ኢየሱስ የማያምኑ ከሆነ ከክርስቶስ ጋር እድል ፈንታ የላቸውም። እሺ ቁጥር 2 ላይ ደግሞ ጌታችን ኢየሱስ በእኔ ያለውን ይላል። ኦኬ በእኔ የማይኖር ስንል በክርስቶስ የማያምን ከሆነ በእኔ ያለው ስንል ደግሞ በክርስቶስ ምን ያለ ነው? ያመነ። ሰዎች እውነተኛ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ፣ ማለትም የወይን ግንድ ይሆናሉ። ማን ነው ቅርንጫፍ ይሆናሉ? ከወይን ግንዱ ጋር ቅርንጫፍ ይሆናሉ። እውነተኛው የወይን ግንድ ጌታችን ኢየሱስ ነው። ሰዎች ደግሞ በማመን ከእውነተኛው የወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። እና ጌታችን ኢየሱስ በእኔ አምኖ አለ፣ በእኔ ያለው በእኔ አምኖ መልካም ፍሬ የሚያፈራውን ሁሉ ገበሬ ተብሎ የተጠራው አባቴ አብዝቶ እንዲያፈራ ያጠራዋል። ኦኬ በእርሱ ደግሞ አምኖ በማን? በክርስቶስ ኢየሱስ። አያችሁ ቅድም ምን ብለናል? የክርስትና ሕይወት ራሱ የሚጀምረው በመዳን በክርስቶስ ኢየሱስ ምን በማለት በማመን። አንድ ሰው ካመነ ኦርቶዶክስ ቤተክርስቲያን እንደምታስተምረው በበጎ ስራ መጽናት አለበት፣ መልካም ስራን መስራት አለበት፣ ስራ አያስፈልገኝም አይባልም። እዚህ ክፍል ለጌታችን ኢየሱስ ምን አለ? ሲያምበልኝ በእኔ ያለውን በእኔ አምኖ መልካም ፍሬ ማያፈራ ከሆነ ምን ይላል? ሲያምበው ይጣላል። 15 ቁጥር 2 አንብበው። ሶፍት ኮፒ ስለሆነ ስልክ ወጥቶብኝ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ያለው። ምን ይላል አልኩ? ካሌብ ያስወግደዋል ይላል። ያስወግደዋል። ማመኑ ብቻውን ከመወገድ አድኖታል። እዚህ ክፍል ላይ መልካም ፍሬ ማፍራት አለብን። እኛም እኔ አሁን መልካም ፍሬ ማፍራት አለብን ወይስ የለብንም አይደለም እኔ ያወራሁት። ከመወገድ ማመኑ ብቻውን አድኖታል ወይ? እዚህ ክፍል ላይ አሁን ጌታችን ኢየሱስ በተናገረው ክፍል ላይ
ማመኑ ብቻውን ከመወገድ አድኖታል። አንድ ሰው በክርስቶስ ኢየሱስ ካመንክ በቃ መልካም ፍሬን ታፈራለህ። መልካም ፍሬ ያመነ በክርስቶስ ያመነ ሰው መልካምን ነገር አያደርግም፣ ክፉን ነገር አያደርግም ማለት ይቅርታ። ቆይ አሁን ይኸውልህ ምንም ነገር አትጨምርም አትቀንስም። እሺ ሰዎች ያደርጋሉ። ለምሳሌ መንፈስ ቅዱስ ይቆጣጠረናል። አዳምጠኝ ፕሊስ። እሺ ኦርቶዶክስ እንርሳትና በእናንተ ቸርች ላስረዳችሁ። ሰዎች አገልጋይ ሆነው እኔ ስለ ሃይማኖት ሳይሆን ስለ ኢየሱስ ነው የማወራው። አንተ ሁሌ ስለ ሃይማኖት አታወራም። ሰዎች በክርስቶስ አምነው ስህተት አይሰሩም ላልከው ይሰራሉ። ሰው በክርስቶስ አምነው ጠንካራ መንፈሳዊ ሰው ይሆናል። በክርስቶስ አምነው ደግሞ ስህተትን የሚሰራ ሰው አለ፣ የሚወድቅ አለ፣ በኃጢአት መንገድ ይመራል። የራስህ ፐርሰናሊቲ ነው። በጣም ጥሩ። ስለዚህ ለሰው አትከራከር። አሁን ከዚህ በኋላ አሁን የጠየቅኩን ብቻ መልስልኝ። እሺ ካሌብዬ፣ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ እንዳሉ ኢየሱስ ተናገረ። የትኛው ክፍል ላይ? ቁጥር 2 ላይ ካሌብዬ፣ ቁጥር 2 ላይ በእርሱ አምነው መልካም ፍሬ የሚያፈሩ አሉ አለ። ራሱ ኢየሱስ እኮ ነው፣ ሌላ ማንም አይደለም። ራሱ ኢየሱስ በእኔ አምኖ መልካም ፍሬ የሚያፈራ አለ፣ በእኔ አምኖ መልካም ፍሬ ማያፈራም አለ። ስለዚህ በእኔ አምኖ መልካም ፍሬ የሚያፈራ ካለ ገበሬ ተብሎ የተጠራው አባቴ እግዚአብሔር አብ አብዝቶ እንዲያፈራ ያጠረዋል። በእኔ አምኖ ደግሞ መልካም ፍሬ ማያፈራ ካለ ያስወግደዋል አለ። አሁን እሱን ፓርት ሲደግመ በለው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ካለ ምን ይሆናል? ካሌብዬ ያስወግደዋል። ማመኑ ብቻውን ከመወገድ ያድነዋል። ማመኑ ብቻውን እንደዚህ አይነት ነገር አታደርጉ ፕሊስ። ልክ ለውይይት ስትገቡ የሆኑ ሀሳቦችን መመለስ ያቀታችሁ፣ የሆኑ ሀሳቦችን የሚያወራ ያቀታችሁ ዝም ብላችሁ አትውጡ። አንዳንድ ጊዜ ልዩነት አለ። ምንድነው? ላይቭ ሆስት ሆኖ የሚገባው ሰው ኦርቶዶክስም ይሁን ፕሮቴስታንትም ይሁን ተዘጋጅቶ አንዳንድ መረጃዎችን ይዞ ነው የሚገባው። ስለዚህ ልዩነት አለ። እናንተ ገዝቶ ናችሁ ስትገቡ እና ያ ሰው ላይቭ ከፍቶ ሲጠብቃችሁ ልዩነት አለ፣ በመዘጋጀት እና ባለመዘጋጀት እና እንዲህ አይነት ነገሮች ያጋጥማሉ። አላወቃችሁ ማለት አይደለም። እንዲህ አይነት ነገሮችን ፕሊስ አታደርጉ። መታችሁ ተወያይታችሁ መጨረሻ ላይ ያለውን ሀሳብ ተረድታችሁ ብትወጡ መልካም ነው እንጂ ዝም ብላችሁ መውጣታችሁ እናንተ ነው የሚጎዳችሁ። ዞሮ ዞሮ ጥያቄ ምልክት አይኖራችሁ ላይ ተፈጥሮ ነው የምትኖሩት። እንደዛ መሆኑ መልካም አይደለም። ሸኔ ተወዳጆች፣ ኦኬ። እያሱ ሰላም ላንተ ነው። እንዴት አለ? እግዚአብሔር ይመስገን። ፕሮቴስታንት ነኝ ከሙሉ ወንጌል ቤተክርስቲያን። ስለ 5 ሶሎች አንስተን እያወራን ነበረ። ስለ 5 ሶሎች እና በ5 ሶሎች ታምናለህ? አምናለሁ። ከ5 ሶሎች ውስጥ አንዱ ክብር ለእግዚአብሔር ብቻ የሚለው ትምህርት ነው። ይህ ትምህርት መጽሐፍ ቅዱስ ትምህርት ነው ብለህ ታምናለህ? መልካም። ክብር ለእግዚአብሔር ብቻ ሲብራራ በውስጡ አንድ ትምህርት አለ። ስግደት የሚገባው ለኢየሱስ ክርስቶስ ብቻ ነው የሚል ትምህርት። ይህ ትምህርት መጽሐፍ ቅዱስ ብለህ ታምናለህ? እሺ፣ ያው አሁን አንተ እኮ ልነግርህ እኮ ነው። ስግደት አሁን ክብር ለእግዚአብሔር ብቻ ስንል ትምህርት ጉዞ ውስጥ ስግደት ለእግዚአብሔር ብቻ የሚል አለ ስላልከኝ፣ ቆይ ተረጋጋውልኝ። ስግደት ለኢየሱስ ክርስቶስ ብቻ ብለህ ታምናለህ ወይስ አታምናለህ? ስግደትና አምልኮ ሲጀመር ልዩነት የለውም የሚል እኔ ልዩነት አለው እኮ አላለም። አሁን እኔ ያልኩህ ስግደት ለኢየሱስ ክርስቶስ ብቻ ነው ብለህ ታምናለህ ወይ እኮ ነው። ልዩነት አለው ምን ማለት ነው ብዬ እኮ አልጠየቅኩም። አሁን አንተ ስግደት ለኢየሱስ ክርስቶስ ብቻ ነው ብለህ ታምናለህ ወይ? መልካም፣ በቃ እኔ ነበር የፈለጉት። እምነት ታምናለህ? እሺ፣ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ስግደት ለኢየሱስ ብቻ ነው የሚገባው የሚል። እሺ፣ አሁን ስግደት አሁን እኛ የምናውቀው ስግደት ወይም ከወንጌል ጎንበስ ማለት የምንለው እሱ ስግደት ነው ወይስ እኔ አሁን ሞቲቭን ነው የምነግርህ?
ስግደት ስንል ወይም አምልኮ ስንል ሞቲቭን ምንድን ነው ነው? እኔ አሁን በአንተ በኩል ያለውን ሞቲቭ እኮ ፈለገ። አሁን ለምሳሌ እኮ ካልቸር አለ። አሁን አንዳንድ በሀገሮች ላይ እኮ ካልቸር አለ። ስቲል እኮ የሚሰግዱ አሉ ብለው ሰዎችን የሚቀበሉ እኮ። አሁን ሞቲቭን ነው። አሁን ሞቲቭን በምን አይነት ሞቲቭ የሚለውን እሱ ላይ ብናወራ ጥሩ ነው። እያሱዬ ስለ ሞቲቭም ሳይሆን እኔ ሞራት የፈለኩት ስለ ካልቸር፣ ስለ ባህልም። አሁን እኔ ስለ ባህልም አያገባኝ። እኔ አሁን ስለ ባህል ምን አገባኝ? ለምሳሌ ኢትዮጵያ ውስጥ ያሉ ወደ 88 የሚጠጉ ብሔር ብሔረሰቦች ባህላቸው ሊሆን እኔ አይመለከተኝም። እኔ አሁን ማስተምር የገባሁት ሃይማኖትን እምነትን ስለሆነ ስለ ባህል እኔ አሁን ምንም አያገባኝም። ለምሳሌ ቻይና ውስጥ በባህላቸው እኮ እንዲያደርጋሉ ስግደት ብለው ምናምን፣ እኔ አያገባኝም እሱ። አሁን እኔ እናንተ እንድንወራ የምፈልገው መጽሐፍ ቅዱሴን ማስረጃ ነው። ጀስት አሁን ስግደት ሁሉ ለእግዚአብሔር ብቻ ነው የሚገባው ብለኛል እና አንድ መጽሐፍ ቅዱስ ማስረጃ ስጠኝ በቃ። አሁን ይሄ ሞቲቭ ወደ ባህላዊ ስግደት አንግባ። መጽሐፍ ቅዱስ የኮንሰፕት ላይ እናተኩር እና አንድ ማስረጃ ስጠኝ ስግደት ለእግዚአብሔር ብቻ እንደሆነ የሚናገር። እሺ እኔ ሞቲቭ ነው ግን እሺ ልቀጥል። ሞቲቭ ምን ማለት ነው እያሱ? እሺ ማለት ነው ልቀጥል በቃ። እኔ አንተ በአማርኛ ምን ማለት ነው? ቆይ አይደለም ሞቲቭ ምን ማለት ነው በአማርኛ? ምን እያደረግን ነው ነው ማለት የልባችን ስሜቱ ምንድን ነው? እያሱ ሞቲቭ በአማርኛ ምን ማለት ነው? ቀጥታ በአማርኛ ስሜት እኮ አልኩ። ስሜት ማለት አይደለም ሞቲቭ እኮ ሀሳብ ያው አንድ ነው ለማለት ነው። ሀሳብ ትርጉሙን ሳታውቀው ፕሊስ እሺ ደጋግመህ ሞቲቭ። እሺ እኮ ያው ሀሳቡን ነው ነው። አዎ ወደ ሀሳቡ እንግባ። አሁን አንድ ሀሳቡ ምንድን ነው ነው አይደለ? ወደዛ እንሂድ። አዎ ወደ መጽሐፍ ቅዱስ ስግደት ለእግዚአብሔር ብቻ እንደሚገባ የሚናገር የመጽሐፍ ቅዱስ ማስረጃ። እሺ ዘጸአት ምዕራፍ 20 ከአንድ ጀምሬ ላንብበው እና አንተ ሀሳብ ላይ ስትደርስ ታቆም። ዘጸአት ምዕራፍ 20 እሺ። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብፅ ከባርነት ምድር ያወጣሁህ ከእኔ በቀር ሌሎች አማልክት አይኑር። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖትን አታብጅ፣ አትስገድላቸውም፣ አታመልካቸውም። እኔ እግዚአብሔር አምላክ የሚጠሉኝን ልጆችን ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ ይላል። ስለዚህ የምፈልገው ሀሳብ ምን ላይ ነው? ከእኔ በቀር ሌሎች አማልክት አይኑሩ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስህ ጣዖትን አታብጅ፣ አትስገድላቸውም ይላል። ቢኮዝ እግዚአብሔር እኔ ቀናተኛ ነኝ ያለን። እሺ ይኸው የኔ ማስረጃ በቃ። አዎ እንግዲህ አንተ አለ ካልከኝ ደግሞ ታሳየኛለህ። እያሱ አሁን እኔ ለጣዖት መስገድ ይገባል ወይስ አይገባም ብዬ ጥያቄ አልጠየቅም። ማለት አይምሮ የታመመ ራሱ አይምሮ ህሙም የሆነ ራሱ ክርስቲያን የነበረ ሰው አይምሮን እንኳን ታሞ ለጣዖት መስገድ ይቻላል ወይ ብሎ መጽሐፍ ቅዱስ ጥያቄ ነው ያነሳው። ከእግዚአብሔር ውጭ የሆነ ሁሉን ጣዖት ነው ነው። እኔ ጣዖት አይደለም አላልኩም። እኔ ጣዖት ነው ወይስ አይደለም፣ ለጣዖት መስገድ ይቻላል ወይስ አይቻልም ብዬ አልጠየኩም። እያሱ የጠየቁ ጥያቄ ስግደት ለእግዚአብሔር ብቻ ይገባል የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩት። ሰዎች እግዚአብሔርን ብቻ ሊያመልኩት ይገባል። አዎ ሊያመልኩት ይገባል፣ እርሱን ብቻ። ስግደት ግን ለእግዚአብሔር ብቻ ይገባል የሚል ትምህርት አለ ወይ? አምጣልኝ። ሰዎች ለጣዖት መስገድ አለባቸው ወይ? በፍጹም። እንዴት እንዴ? ስግደት ለእግዚአብሔር ይገባል እያለን እንዴት ደግሞ እዚህ ጋር መልሰን ለጣዖት ይገባል እንላለን? እንደዛ የሚል ትምህርት የለም። መጽሐፍ ቅዱሳችን አንተ የከፈትከው ክፍል ላይ ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። አሁን እኛ እዚህ ጋር ለጣዖታቱ ስግደት ይገባል አይገባም የሚል ትርጉም ውስጥ አልገባንም። እያሱ ወንድማችን ስግደት ለእግዚአብሔር ብቻ ይገባል የሚል የመጽሐፍ ቅዱስ ማስረጃ ስጠን ያለ።
እሺ አመሰግናለሁ። እንግዲህ ክፍሉ ምንድን ነው የሚለው? ከላይ ከሰማይ በታች በምድር በላይ በሁሉም ባሉት በምስልም ሆነ በምንም አይነት ሁኔታ የምትሰግድላቸውም ከሆነ የምታመልካቸው ከሆነ እነሱ ጣዖት ናቸው። እያሱ እንዴ አውቆ የተኛ ቢቀሰቅሱት አይሰማማል። እኔ አሁን ለጣዖታት አትስገድ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አላልኩህም እያሱ። እኔ ያልኩ በመጽሐፍ ቅዱስ ላይ ስግደት ለእግዚአብሔር ብቻ ይገባል የሚል ማስረጃ ቃል በቃል አይደለም፣ ሀሳቡን የሚያብራራልህ ቢሆን ማስረጃ ስጠኝ። በቃ አለቀ እኮ ይሄ። ስለዚህ ካልተመቸ አንተ ትሰጠኛለህ ማለት ነው። ይኸው በዚህ ክፍል አለ ብለኝ አንተ ምኑን ጀመረ ነው ወዳጄ? ምኑንም እኮ አልጀመርንም። ምንም ጥቅስ አልሰጠኝም። ይኸው እኮ አንተ አልተመቸም። ሰጥቼ ነበር ግን እኮ አንተ አልተቀበልክም። ወደ አንተ ነው። ስምህ ማን ነው? ለምሳሌ እያሱ ትባላለህ። በጣም ጥሩ። ስምህን ስጠይቅ የቁመትህን ቁጥር ወይም ደግሞ የሰውነትን ክብደት ኪሎ የምትናገር ከሆነ በአጭሩ የተጠየቁን ጥያቄ አልመለስክም ማለት ነው። እኔ አሁን ስምህን ስጠይቅ እያሱን ያልኩህ። በተመሳሳይ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አልኩህ እንጂ ለጣዖታት ስግደት አይገባም የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አላልኩህ። ለጣዖታት ስግደት አይገባም፣ ይሄ ትክክል ነው። እሺ እያሱ ትክክል ነው የሰጠው ጥቅስ። እኔ አሁን የምፈልገው ስግደት ለእግዚአብሔር ብቻ ነው የሚገባው የሚል ማስረጃ። ካሜራ መክፈት ትችላለህ አይደል እያሱ? እስኪ አንዴ ካሜራህን ክፈተው፣ ወደ መጽሐፍ ቅዱሱ አንድ ጊዜ አዙረው እና ካሜራህን ክፈተው እስኪ እያሱ። ካሜራ መክፈት አልችልም። ካሜራውን ወደ መጽሐፍ ቅዱሱ አዙረው አንድ ጊዜ እንድታሳየን ፈልጌ ነው። መጽሐፍ ቅዱሱን ካሜራውን ክፈተውና ወደ መጽሐፍ ቅዱሱ ታዞራለህ። እዛው ሊዞርልህ ወንድሜ። አሁን ካሜራ መክፈት አልችልም ከይቅርታ። ወደ መጽሐፍ ቅዱሱ እኮ ነው ያልኩህ እንዴ። ገባኝ። የማይመች ቦታ ላይ ስላለው ለዛ ነው። የማይመች ቦታ ምን አይነት ቦታ ነው አልገባኝም። መጽሐፍ ቅዱስ ለማሳየት የማይመች ቦታ ምን አይነት ቦታ ነው? እሺ በለኛ በቃ ወንድሜ፣ አንተ ማሳየት ትችላለህ። እኔ ስላልያዝኩ እኮ ነው። ወደ መጽሐፍ ቅዱሱ አንድ ጊዜ ያዙርልን እና መጽሐፍ ቅዱስ ይዛለህ አንተ ስትገልጠ ነበረ እንዴ። እኔ ቢመቸኝ እኔ ነው ማሳየ። ምን ሆነ ነው? እሺ በለኛ፣ ቢመቸኝ እኔ ነው ማሳየ። እንዴ ምን ችግር አለው? ይኸው እዚህ ጋር እንዲህ ፎቶውን እንግዲህ እዚህ ጋር ፍክት አድርጋ አስቀምጠዋል። ካሜራ ብትከፍት ከዚህ ፊት የተለየ ፊት አና አይመችም። ይግባኝ። እሺ በለኛ ፈለገ። እኔ እኮ የሚያከራክር አይደለም ወይ ቅዱስ ሚካኤል። ተው። ኤኒዌይስ ሌላ አንድ ልስጠና ወደ አንተ እንሄዳለን። አትክፈት ካሜራው። ማስረጃ ስጠኝ። እስካሁን ማስረጃ አልሰጠኸኝም። አንድ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ፕሊስ። ካሜራና አንድ ሰጥህና ወደ አንተ እንሄዳለን። ፈለገ ስሰጠኝ ነው ወደ እኔ የሚመጣው እኮ። አንድ ሰጥሃለሁ። አሁን አንድ ሰጥህና ወደ አንተ ነው አንተ ነው የምታሳይ። እስካሁን አልሰጠኸኝም። ስለዚህ እኔ የሰጠውን ልክ አንተ ራስ እንዳብራራው አንተ የምትሰጠኝም እኔ ልክ ማብራራው ይኖራል። እሺ ሉቃስ 4:8 ሄድ መጽሐፍ ቅዱስ። እሺ አንብብልኝ አንተ። እሺ ሉቃስ 4:8 ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለ። በጣም ጥሩ። ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። አሁን እኔ የጠየኩት ጥያቄ ምንድን ነበረ? ስግደት ለእግዚአብሔር ብቻ የሚል ነበር። ብቻ እዚህ ላይ የገባው ግን እርሱን ብቻ አምልክ ለሚለው ነው። ሊመለክ የሚገባው ማን ብቻ ነው? እግዚአብሔር ብቻ። እዚህ ክፍል ላይ ስግደት ለእግዚአብሔር ብቻ ይላል ወይ? አይልም። ለእግዚአብሔር ስግድ፣ እርሱን ብቻ ምን በል አምልክ። እኔ ደግሞ የጠየኩት ጥያቄ ስግደት ለእግዚአብሔር ብቻ የሚል ነው። ልክ እርሱን ብቻ አምልክ ተብሎ እንደተጻፈ ለእርሱ ብቻ ስገድ ተብሎ የተጻፈ ነው የጠየቁ። እሺ ስለዚህ በቃ አሁን እኮ በቃ እኔ ምንም መከራከር አልችልም። ስለዚህ አሁን አንተ የምታሳየኝን አሳያለሁ። እሺ አሳይ። ስግደት ከዛ በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ? ይመስለኛል። ሁሉ አላምንም። ኖ አላምንም። አታምንም? ስግደት ሁሉ አምልኮ አይደለም። yes
በጣም ጥሩ። ስለዚህ ስንት አይነት ስግደት አለ መጽሐፍ ቅዱስ ላይ ማለት ነው? ምንም ካልቸራል ስግደት ሊኖር ይችላል። ደግሞ ለምሳሌ አሁን ቅድም እንዳልኩ ሞቲቭን ነው። አሁን ስንሰግድ ምን እያልን ነው የምንሰግደው ነው እንጂ ብዙ አይነት ስግደት ሊኖር ይችላል። ስንት አይነት ስግደት አለ? ሲያን ጊዜ ቁጥራቸው ንገረኝ። ስንት አይነት ስግደቶች አሉ መጽሐፍ ቅዱስ ላይ? ምንም እኔ በቁጥር የማውቀው ስግደት የለም። ታዲያ ከምኑን አውቀህ ነው ታዲያ ስግደት ሁሉ አምልኮ አይደለም ያልከኝ? ምኑን የተጻፈበት አውድ አይተን ነው እኮ። ምን አይነት ስግደት አለ? ለምሳሌ ምን አይነት ይኸው የአምልኮ ስግደት አለ። ከዛ ደግሞ ለታላቃው የሚሰገድ ስግደት አለ። ለሚበልጥ የአክብሮት ነው የአክብሮት። እሺ ሌላ አይነት አለ? አዶን ነው ካለ እናያለን። ባህላዊ አለ? ያ ሊኖር ይችላል። እሺ ባህላዊ ስግደት ምኑ ጋር ነው የተጻፈው? እስኪ ማስረጃ ስጠኝ። ኖ ከመጽሐፍ ቅዱስ አንጻር አይደለም እያወራ ያለሁት። ከመጽሐፍ ቅዱስ አንጻር ነው የጠየቁ ነው። እሺ እና አለን እሱ መጽሐፍ ቅዱስ ላይ ላይኖር ይችላል። ስለዚህ መጽሐፍ ቅዱስ ላይ ባህላዊ ስግደት የሚላለ ወንድማችን እያሱ እኮ ላይኖር ይችላል። ግን እኔ አሁን ባህላዊ ያልኩህም ከውጭ አለ ወይም ደግሞ የለም። እያሱዬ አለ ወይስ የለም? አዶን ነው አላውቅም እኮ ነው አልኩህ። ፈለገ ማታውቀውን ነገር ሌላ ጊዜ ምንድነው መሰለህ እያሱዬ አያቴ ምን ትላለች መሰለህ? ማያውቁትን ነገር መፈትፈት ነውር ነው ትላለች። ሌላ ጊዜ ማታውቀውን ነገር እንደሚያክሰውን አትናገር። ከኦርቶዶክሲያን ጋር ስታወራ ሁሉን ነገር አንተ ታውቃለህ ማለት አይደለም። እሺ እንደውም በጣም ትልቅ የሆነ ዝግጅት ይፈልጋል ከኦርቶዶክሲያን ጋር ስታወራ። ለምን? እነሱ ከአንተ የተለየ አይነት አስተሳሰብ፣ ከአንተ የተለየ የሆነ አመለካከት፣ ከአንተ የተለየ የሆነ እምነት ስለሆነ ያላቸው ከእነሱ ጋር ስታወራ፣ ለምሳሌ ቸርች ውስጥ ስግደት ሁሉ ባህላዊ አይደል ምናምን አሜን እንደሚሉ ዝም ብሎ አሜን አይሉ። ልክ እኔ እንደጠየቁ ነው የሚጠይቁ። ስለዚህ በጣም ዝግጅትና ጥንቃቄ ይፈልጋል። እሺ ሌላ ጊዜ የማታውቀውን ነገር እንደሚያክሰው ሆነ አክተ እንዳታደርግ። ሲቀጥል ደግሞ ያላውቅም እኮ ነው ያልኩት። ለመወያየት አሁን አንተ አሳይኝ። አሁን ስግደት ለእግዚአብሔር ብቻ አይደለም ወደ ማለት ሂድ አሳይኝ። አዳምጠኝ። አሁን የሰራውን ስህተት እየነገርኩህ እኮ ነው። አሳይሃለሁ፣ ግን ደግሞ እነግርሃለሁ መንገድ ስላለብኝ። እሺ አንተ እዚህ ጋር ስትገባ እታች 1100 ሰዎች አሉ። ሁሉም ኦርቶዶክስ አይደሉም፣ ፕሮቴስታንት የሆኑ ሰዎች አሉ። ለምሳሌ እኔ አሁን ኦርቶዶክስ ሆኜ እንዳንተ አይነት ሰው ኦርቶዶክስ ነኝ ብሎ ገብቶ ፕሮቴስታንቶች ጋር ለመመለስ ቢሞክር በጣም ነው ማፈረው። አንተም ፕሮቴስታንት ሆነ እታች የሚከታተሉ ፕሮቴስታንት የሆኑ ሰዎችን ልታሰፍራቸው አይገባም። ማይክን የሚታደርገውን አዳምጠኝ። እኔ አልፈልግም። አሁን እኔ ፕሮቴስታንት ስላልሆንኩኝ እታች ያሉ ፕሮቴስታንቶች አንተ ገብተህ ለመመለስ ሞክረ የማይሆን ነገር ስትፈተፍት አይተው ሌላ ነገር አትስራ። ሌላ ነገር እየሰራሁ አይደለም። አዳምጥ፣ ራስን ተቆጣጠር ወዳጅ። ለሌላ ጊዜ መጽሐፍ ቅዱሳዊ መረዳት ሳይኖርህ፣ መጽሐፍ ቅዱሳዊ መሳቶች ሳይኖርህ ገብተህ ለመወየጥ ምክሩ በኋላ ለሌላው ጊዜ ከኦርቶዶክሳውያን ጋር ስታወራ ቢያንስ በትንሹ ከእነሱ ጋር ስታወራ በሀሳብ ስለምትለያይ መጽሐፍ ቅዱስ የሆኑ ኮንሰፕቶች ላይ ማስረጃዎች ይኖሩ። አሁን ቀድመህ ስትገባ ቀደም ከዘፍጥረት እስከ ዮሐንስ ላይ እንደሚያክሰው ነው የሆንከው። ማስረጃ ስንጠይቅህ ወደ 3 ደቂቃ ያክል ፈጀብን መጽሐፍ ቅዱስ እንኳን ለመግለጥ። ኦኬ ገልጠህ መለስክ፣ በዛም አልኮንንም። ነገር ግን በኋላ ላይ ልክ ስንጠይቅህ ዞሮ ልክ እንደመለስክልን ምንም የምታውቀው ነገር የለም። ሳታውቅ ለሌላው ጊዜ ፕሮቴስታንት ስለሆንክ ብቻ በቂ ነው ማለት አይደለም። ከኛ ጋር ለመወያየት ፕሮቴስታንት ስለሆንክ ብቻ በቂ ነው ማለት አይደለም። ኦኬ ሌላው ጊዜ ዝግጅት ያስፈልጋል። እያሱ የእንደዚህ አይነት ነገር እንዳይለመድ እኔ ስለማልወድን ነው እንደዚህ አይነት ጉዳይ ማውራታችንም ማለት ነው። አንተ መጽሐፍ ቅዱስ ላይ የሰዎችን ሁሉ ስታወራ የነበረው ወሬ ነው። እያሱ ፕሊስ አትጩ። ይህ መጮ አይቻልም። ተረጋጋ። አሁን ወደ መጽሐፍ ቅዱስ ሀሳብ እንገባና ደግሞ ስለ ስግደት እናወራለን። እሺ ይሄ ባህላዊ የሚባል ስግደት ከዚህ በኋላ እርሰው ባህላዊ የሚባል ስግደት ምናምን እያነሳ እንዳትወራ። መጽሐፍ ቅዱስ ላይ ባህላዊ የሚባል ስግደት የለም። 2 አይነት ስግደት ነው ያለው። ምን አይነትና ምን አይነት? የአምልኮና የአክብሮት። አለቀ። ስግደት ሁሉ ለእግዚአብሔር ይገባል ወይ? ስግደት ይገባል ለእግዚአብሔር። ነገር ግን የአክብሮት ስግደት ደግሞ የሚገባቸው ደግሞ አሉ ቅዱሳን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ብሏል። ክብር ለሚገባው ሁሉ። ስለዚህ ክብር ለሚገባው ሁሉ እኛ ክርስቲያኖች ክብር እንሰጣለን። በምን? የአክብሮት ስግደትን በመስገድ። ወንድማችን ለምን ወጣ? ኦኬ ኤኒዌይስ የመጽሐፍ ቅዱስ ማስረጃ ልስጣችሁ። እታቸውን ይከታተል። እሱ
መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ እንደዚህ ይላል። ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ይሰማል። በጸሎት ሳሉ ዳዊት ጉባኤውን ሁሉ ህዝቡን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ፣ ራሶቻቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ይኸው ለእግዚአብሔርና ለንጉሱ ሰገዱ። ወንድማችን ልክ የመጽሐፍ ቅዱስ ሀሳብ ሊነበብ ሲል መውጣት አልነበረብህ። እስከ መጨረሻው ድረስ ጸጥ ብለህ ታግሰህ ብታደምጥ ጥሩ ነው። ቢያንስ እኛም 3 ደቂቃ አንፈጅም እንዳንተ እና ለሌላው ጊዜ እኔ ምንድን ነው መሰላችሁ መሆን ስለሌለበት በአጭሩን ያለገ እንዲህ አይነት ነገር ሰፖርት አላደረግም። ከኦርቶዶክሳውያን ጋር ፕሮቴስታንት የሆኑ ሰዎች ሲያወሩ ቢያንስ በትንሹ መዘጋጀት አለባቸው። በትንሹ ተዘጋጅተው የኖሩ ሰዎች መሆን አለባቸው። ካልሆነ ግን ምንም የማያውቅ ሆኖ ታች ያሉ ሰዎችን በፍጹም ማሳዘን የለበትም። በፍጹም እንዲያዙን ማድረግ የለበትም። አንዳንድ ጊዜ የመጽሐፍ ቅዱስን 2% ያላነበቡ ሰዎች ይመጡና ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት ያደርጋሉ። እኔ እንደዚህ አይነት ነገር ስለማይመች ነው እያሱ የትንሽ ቆንጠጥ ያደረግኩ ከመሰረተ ክርስቶስ። መልካም። በአምስቱ ሶሎች የተለያዩ ሀሳቦችን አስተን እያወራን ነበረ። በአምስቱ ሶሎች ተምናለሁ ወንድማችን። አዋ እሺ፣ ደስ ይላል። ኦኬ፣ ከአምስቱ ሶሎች ውስጥ አንዱ ሰው ይሄ የሳልቬሽን በእምነት ብቻ የሚለው ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ምን ጨምሩበታል ብለህ ታስባለህ? በሆነ ነገር ታፍናል። በደንብ እየተሰማል። ጉንፋን ስለያዘኝ ነው። ግን እኛ የምንጨምረው ነገር አለ ለመዳናችን? እኔ የጠየቁ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም ነው። አንተ ያመንከውን ነገር ንገረኝ። አሁን አምናለሁ ወይም ደግሞ አላምንም። እሺ ናቴ፣ ታምናለህ ወይስ? አምናለሁ። በጣም ጥሩ። አንድ የመጽሐፍ ቅዱስ ማስረጃ ትሰጠኛለህ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኝ ምን በማለታቸው ብቻ? ሰዎች በማመናቸው ይድናሉ? አዎ ይድናሉ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የእኛ ጥያቄ ግን ብቻ ላይ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? እኔ መጽሐፍ ቅዱስ የስልኬ ላይ ነው እና በቃሌ ደግሞ ጥቅሶችን የመያዝ እንትን የለኝም፣ ችሎታ የለኝም። ስለዚህ ጥቅሶችን ደግሞ ታይሙን ልስጥ። አሁን ማይክል ሚዩት አድርገውና ጥቅሶችን ያዝ። ሳናስበው እዚሁ ቆይ ትላላችሁ። ገላትያ 2 እሺ፣ መጽሐፍ ቅዱስ ጥቅስ አገኘ? እሺ ሃሌሉያ። እሺ፣ ገላትያ ምዕራፍ 2 ቁጥር 20። እሺ፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው የእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ቀጥለው። ኦኬ፣ እሺ። በእግዚአብሔር ጸጋ ትንሽ አይታየኝም። አሁን በእግዚአብሔር ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ ጽድቅ በሕግ በኩል ከሆነ ክርስቶስ በከንቱ ሞተ ይላል። ኦኬ፣ ያው ይሄ ነው። በዚህ በላይ እኔ አሁን ምኖሩን በክርስቶስ ያለ ባለኝ እምነት ነው የምኖረው አለ ናቲ። እኔ ጠየቁ ጥያቄ ምንድን ነበር? ሰው በእምነት ብቻ ይድናል? ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ ነበር ያልኩ። ኦኬ፣ ስለ ሕግ ስራ አንስተናል እንዴ? ስለ ሕግ ስራዎች ያለው እንዴ? አሁን ሰዎች በሕግ ስራ ይድናሉ ብዬ ያለው እንዴ? እሺ ፕሊስ ርዕሴ ላይ ፎከስ አድርግልኝ። እሺ ስምህን ስጠይቅ ስምህን የመለስክልኝ አይደል? እኔ አሁን ስለ ሕግ ስራ ምናምን አላወራሁም። በሕግ ስራ ሰዎች ይድናል ምናምን አላልኩኝም።
እንዴ ያው ክፍሉ እንደሚናገረው ክርስቶስ በከንቱ ሞተ። አስረዳሃለሁ። በመጀመሪያ ማስረጃ ስጠኝ። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። በመጀመሪያ አንድ ማስረጃ ስጠኝ። እስካሁን አልሰጠኝም። እሺ እኛም አማኞች ማለት ነው በማመናችን ካመንን በኋላ የዘላለምን ሕይወት እናገኛለን ምን አይነት ነገር ሆኖ እንደፈለግን እየወጣን እየገባን ላፋችንም ለከሳና በጅለት ለስጋችንም ምኞት ነገር አንገልበው እንደፈለግን አምነን ብቻ ገነት ላይ የሚል ማስረጃ ስጠኝ። አሁን በመጀመሪያውን ያልኩ ያንን ነው። አሁን አንተ ስትል ምን መሰለህ ናት እንድትረዳ የፈለግኩት ነገር ከመጽሐፍ ቅዱስ የተለያየ እምነት ላይ ነው ያለ ነው እና ለምሳሌ እኔ አሁን እንበልና በደንብ አዳምጠኛል። ለምሳሌ እኔ ስለ እዚሁ ሀሳብ ስለ ሳልቬሽን ሳወራ ያለ መጽሐፍ ቅዱስ ማስረጃ ዝም ብዬ ኦርቶዶክስ የሆኑ ሰዎች ጋር ባወራ እችላለሁ። እምነታችን አንድ ስለሆነ የግድ ለእነሱ ማስረጃዎችን መጥቀስ አይጠበቅብኝም። አንተም በተመሳሳይ ባለህበት ቦታ ሆነ ከፕሮቴስታንት ወንድምነቶች ጋር ይህንኑ ሀሳብ አሁን ያለ መጽሐፍ ቅዱስ ማስረጃ ብትናገር እኮ ትክክል ነው። እኔ እናንተ ግን ስናወራ እኔ ለአንተ ያለ መጽሐፍ ቅዱስ ማስረጃ የምናገረው ነገር በአጠቃላይ ለአንተ ተረት ተረት ነው። አንተም ለእኔ ያለ መጽሐፍ ቅዱስ ማስረጃ የምትነግረኝ ነገር በአጠቃላይ ተረት ተረት ነው። ምንም ነገር ልትለኝ ይችላል። የሚመስሉ እውነትም የሆኑ ነገሮችን እኮ ልትናገር ይችላል። ግን ያለ ማስረጃ እስከነገርኩኝ ድረስ ለእኔ ተረት ተረት ነው የሚሆነው። ስለዚህ አንድ ለጊዜው ካልተዘጋጀ በቃ አልተዘጋጀውም ትለኝና ወደ እኔ ሀሳብ ይሄዳለሁ። ምንም ችግር የለውም። ካልተዘጋጀህበት በቃ ኬትም አታመጣውም። ግን ካለህ አንድ የመጽሐፍ ቅዱስ ማስረጃ ነው ፈልገው። እኔ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ አለ ናትዬ? እሺ መልካም። አመንን ክርስቶስን አመንን፣ ግን ድነታችንን እያገዝ ነው ክርስቶስን እያገዝ ነው አይደል? ያዳነን እሱን በማመናችን ብቻ ነው። ኦልሬዲ ከዳንን በኋላ ደግሞ ምን መስለው የክርስቶስን ወይም ደግሞ የሐዋርያቶችን ባህሪ እየመሰልን ነው መኖር ያለብን እንጂ እንደፈለገ አምና እንዴት ነው መኖረው? ስለዚህ በመልካም ስራ ታምናለህ ማለት ነው። ሰዎች በእምነትና በመልካም ስራ የዘላለም ሕይወት እንደሚያገኙ ታምናለህ። በመልካም ስራማ የዘላለምን ሕይወት አያገኙም። በእምነት ነው ገና ያገኙ እርግጠኛ ነው ይሰራል። እሺ ሁሉም ሙስሊሞች ገነት ሊገቡ ነው። ከሙስሊሞች በላይ ሰሩ አላልኩም። መልካም ስራ የሚሰራ አለ ከሙስሊም በላይ እዚህ ምድር ላይ? እኔ አላልኩም። እኔ ይኑር አይኑር ክርስቶስን የካዱ ግን ይገባሉ። ናቲ እኔን ጠይቀኝ እስኪ። እኔ ዝም ብዬ ከማውራ እኔን ጠይቀኝ። እኔ አንተ እንደጠየቅኩ መጠየቅ የምትፈልገው ነገር ካለ በኦርቶዶክስ የሳልቬሽን ትምህርት ዙሪያ መጠየቅ የምትፈልገው ጥያቄ ካለ ቅድሚያ ልስጥህ። ጥያቄዎች የምታነሳ ካለ ወይ ደግሞ ፍቀድልኝና እስኪ በጥቅስ የእናንተ ትምህርት አስደግፈልኝ በለኝ። ጥቅስ አንስቼ ላስደግፈልኝ። እኛ ሁላችን እንተዋወቃለን። ሃይማኖቱን ሊሆኑ የሚያከራክረን ወይ ጥያቄ ወይ ደግሞ ሀሳብን አብራራ። ናቲ እንደ አዳምጠኝ። ስጠይቅ ወይ መልስ እየሰጠኝ አይደለም። ጠይቀኝም ስለ ደግሞ ሌላ ብሶት የምታወራ ከሆነ እንዴት እንግባባለን? ብሶቱን ጭቅጭቁን እንተውና አዳምጠኝ ፕሊስ። ናቲ እባክህን አዳምጠኝ። እኛ የምናምነውን ትምህርት በማስረጃ አስደግፌ ልንገርህ። እሺ አሁን ጥያቄ የምጠይቀው ካለ ግን ጠይቀኝና እኔ በመጽሐፍ ቅዱስ ሀሳቦች ልመልስልህ። ጥያቄዎች ከሌሉ ደግሞ እኛ የምናምነውን ትምህርት በእምነትና በስራ ያልነውን ትምህርት በመጽሐፍ ቅዱስ ማስረጃ አስደግፌ ላሳየህ። አብረን እኔ እናንተ እያነበብን ትስማማለህ? ላሳየህ። እሱ የተሻለ ሀሳብ ይመስለኛል። ጣልቃ ከገባው ይቅርታ፣ የተሻለ ሀሳብ ነው። እሺ አብርሽ ቴንኪው፣ አመሰግናለሁ። እሺ ናቲ ተከታተለኝ ፕሊስ። እሺ ኦኬ። ሰው የኔ ተወዳጆች እያወራን ያለ ነው ስለ ሳሊቬሽን ነው ማለት ስለ ድህነት ማለት ነው። እና ወንድማችን ናቲም ጠይቀነው የነበረው ምንድነው ሰዎች ከአምስቱ ሶሎች ውስጥ አንዱ ምንድነው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ነው። ኦኬ ሰው ይሄ የመጽሐፍ ቅዱስ ትምህርት አሁን መጽሐፍ ቅዱስ ትምህርት ነው ወይ? እንደኔ እኛ ክርስቲያኖች አናምንም። ይሄ ትምህርት መጽሐፍ ቅዱስ ትምህርት ነው ብለን አናምንም። ኦኬ ሰው ወንድማችንን ጠየቅ ነው። ለምሳሌ መጽሐፍ ቅዱስ ነው ብሎ ስለሚያምን እሱ ጠይቅ ነው። መጽሐፍ ቅዱስ ማስረጃ አለው ወይ? ያው እንዳያችሁት ነው። ፍርዱን ለእናንተ እንተዋለን። እሺ ሰው ይሄ ትምህርት የኦርቶዶክስ ቤተክርስቲያናችን ትምህርት ሰዎች በእምነትና በስራ ስንል ሰዎች በክርስቶስ ሳያምኑ ስራ ስለሰሩ ይድናሉ ማለት ነው ወይ? አላልንም እንደዛ። መጽሐፍ ቅዱስ ጥቅስ እናንሳ። የዮሐንስ ወንጌል
መጽሐፍ ቅዱስ ይዛል ናቲ ይዛል ታነብልናለህ? ኧረ አልያዝኩም፣ ስልኬ ላይ ነው ማነበው። እኔ ላንብብልህ የዮሐንስ ወንጌል ምዕራፍ 15 እኔ ላንብብልህ። የዮሐንስ ወንጌል ምዕራፍ 15 እንደዚህ ይላል። መብራት ጠፍቶ ነው ማወራው፣ ቶሎ ቶሎ ለማለት እሞክራለሁ። እውነተኛ የወይን ግንድ እኔ ነኝ አለ ጌታችን ኢየሱስ፣ ገበሬውም ደግሞ አባቴ ነው። ከዛ ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ካለ በኋላ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። ኦኬ ሶ ጌታችን ኢየሱስ እዚህ ላይ በጣም የሚደንቅ ሀሳብ ነው የተናገረው። ቁጥር 6 ላይ በእኔ የማይኖር ቢሆን ይላል። ናቲ ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። በቃ ከኔ እንትን ስርዓትም ሆነ ማያምን ማለት ነው። በቃ ከኔ ውጭ የሆነ እኮ ማያምን በእኔ የማይኖር በኢየሱስ ማያምን። ቴንክ ዩ በቃ ትክክል። በእኔ የማይኖር ሲል ጌታችን ኢየሱስ በእኔ የማያምን ማለት ነው። ናቲ ቅድም አንድ ሀሳብ አንስተልኝ ነበር። ሰዎች በእምነትና በመልካም ስራ ስልህ እንዴ ሙስሊሞች ይድናሉ ማለት ነው እያልከን ነው የሚል ሀሳብ ነገርከን። እዚህ ክፍል ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን ብሏል። ይሲ አንድ ሰው በክርስቶስ የማያምን ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል። ስለዚህ ናቲሻ እዚህ ጋር እኔንም አንተንም ያስማማን አንድ ሀሳብ አለ ማለት ነው። ሰዎች በክርስቶስ ኢየሱስ ካላመኑ የፈለገውን ያክል መልካም ስራ ቢሰሩ የፈለገውን ያክል በመጽሐፍ ቅዱስ ላይ የተጠቀሱትን በገላትያ ምዕራፍ 5 ላይ ያሉትን የመንፈስ ፍሬዎችን ሁሉ ቢያደርጉ በክርስቶስ ካላመኑ ግን ወደ እሳት ይጣላሉ። ኦኬ ይሄ ግልጽ ነው። በቃ በክርስቶስ ካላመኑ ሰዎች የዘላለም ሕይወትን ምን አይሉም አያገኙም። ከዛ ቁጥር 2 ላይ ደግሞ ጌታችን ኢየሱስ በእኔ ያለውን ይላል። እሺ ናቲ በእኔ የማይኖር ስንል በክርስቶስ የማያምን ማለት ከሆነ በእኔ ያለውን ማለት ደግሞ ምን ማለት ነው? ሲናቲ መልስልኝ። ምን አልከኝ? በእኔ የማይኖር ስንል ክርስቶስ በእኔ የማይኖር ሲል በእኔ የማያምን ነው ካልን በእኔ ያለውን ሲል ደግሞ በክርስቶስ ምን ያለ ማለት ነው? የሚያምን ነው። የሚያምን መልካም ሰው ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ የሚያምን አለ። በእኔ ያለውን በእኔ የሚያምን ኦኬ መልካም ፍሬን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ገበሬ ተብሎ የተጠራው የክርስቶስ ኢየሱስ አባት። መልካም ከዛ ቁጥር 2 ላይ ምን ይላል መሰለ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ በእኔ አምኖ ማለት ነው። በእርሱ አምኖ በክርስቶስ ኢየሱስ አምኖ ሰዎች እውነተኛው የወይን ግንድ ክርስቶስ ነው በማመን ቅርንጫፍ ይሆናሉ፣ ከእውነተኛው የወይን ግንድ ጋር ይጣበቃሉ። ናቲ እሺ። ስለዚህ ጌታችን ኢየሱስ እዚህ ክፍል ይምናል በእኔ ያለው መልካም ፍሬ የማያፈራ ቅርንጫፍ ሁሉ ያስወግደዋል አለ። ምን ይለዋል አለ ናቲ? ያስወግደዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። ልክ ነው። በጣም ጎበዝ። ማመኑ ብቻውን ከመወገድ አድኖታል ናትዬ? አያድነው። አያድነው። በቃ ትክክል ስንል የነበረው ይህንን ነው። አየህ ሰዎች በክርስቶስ ኢየሱስ በነገራችን ላይ የክርስትናው የሚጀመረው ተወዳጆች እዚህ ጋር እንዳይጋጭባችሁ አዳምጡላችሁ። ስለ ኢኒሻል ሳልቬሽን ስንወራስ ይኸውልህ የክርስትና ህይወት የሚጀመረው በራሱ በመዳን ነው። በመዳን ነው። እንዴት? በክርስቶስ ኢየሱስ በማመን። ለዛ ነው እኮ ነው ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለን። ለዛው ነው ኤፌሶን ላይ እንደገና ማንም እንዳይመካ ከስራ አይደለም። ኦኬ እግዚአብሔር በቃ በእምነት እንዲሁ በጸጋው አድኖናል። በምን? በእምነት በጸጋው። ጸጋው በእምነት ነው ያዳነን እኛን። ጸጋው በምን? በእምነት። ከእግዚአብሔር የተሰጠን ያ ጸጋ ደግሞ ማን ነው? የክርስቶስ ኢየሱስ ፍቅር ነው። እግዚአብሔር እንዲሁ ነው የሰጠን። እኛ በጎ ምግባር ኖሮን አይደለም፣ መልካም ስራ ሰርተን አይደለም፣ መልካም የሆነን ጽድቅ ገንዘብ አድርገን አይደለም ክርስቶስ ወደዚህ ምድር የመጣው። እግዚአብሔር እንዲሁ ስለወደደን ነው። እንዲሁ ስለወደደን አንድያ ልጁን ሰጥቶናል።
የክርስትና ህይወት የሚጀመረው በመዳን ነው። ናቲ ምን በማለት በክርስቶስ ኢየሱስ በማመን አየህ። ሰዎች በክርስቶስ ኢየሱስ ካመኑ በኋላ ግን በመልካም ስራ መጽናት አለባቸው። ቅድም ብለህን ነበር የተሳሳትከው አንድ ነገር ብቻ ልንገርህ። ሰዎች በበጎ ስራ በመጽናት የዘላለም ህይወትን አያገኙም ብለህን ነበር። ያገኛሉ። ሰዎች በበጎ ስራ በመጽናት የዘላለም ህይወትን ያገኛሉ። በበጎ ስራ ግን በመጽናት ማለት ምን ማለት ነው? በክርስቶስ ሳያምኑ አይደለም። በመጀመሪያ በክርስቶስ ኢየሱስ አምነው ከዛስ በበጎ ስራ በመጽናታቸው የዘላለም ህይወትን ያገኛሉ። ኬታ መጠንኛ ይህን ጥቅስ ያዘው ናቲ። ሮሜ መልእክት ምዕራፍ 2 ከቁጥር 7 ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ እንደዚህ ይላል። በበጎ ስራ በመጽናት በምን አይነት ስራ በመጽናት ተወዳጆች? በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ የዘላለም ህይወትን ይሰጣቸዋል። ምን ይሰጣቸዋል? የዘላለም ህይወትን። ስለዚህ ሰዎች በማመን ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት መጽሐፍ ቅዱስ ይናገራሉ? አይናገርም። ይህ እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው። ባጭሩ እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት፣ መጽሐፍ ቅዱስ ትምህርት አይደለም። መጽሐፍ ቅዱስ ትምህርት አሁን እንዳነበብ ነው ሰዎች በመጀመሪያ የክርስትናን ህይወት ገንዘብ የሚያደርጉት በመዳን ነው። ኦኬ፣ በክርስቶስ ኢየሱስ በማመን አለቅ። በክርስቶስ ኢየሱስ በማመን የክርስትና ህይወት ይጀመራል። ከዛስ በበጎ ስራ በመጽናት ደግሞ ይቀጥላል። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ ይወገዳሉ። ፕሮቴስታንት የሆናችሁ ቶች ወንድሞች አስምሩበት፣ ይወገዳሉ። ማመናቸው ብቻውን ከመወገድ አያድናቸው። ሰዎች በማመን ብቻ የዘላለም ህይወት እንዳገኙ ቢሆን ኖሮ ናቲ እስክጨርስ አዳምጠኝ እሺ። አንተ ቢበቃህም ታች ያሉ ሰዎች እያደመጡ ስለሆነ እስክጨርስ አዳምጥ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ማለት መልካም ፍሬ ባያፈሩ ራሱ በማመናቸው ብቻ የዘላለም ህይወትን ማግኘት ይችላሉ ማለት ነው። እንደዛ የሚል ትምህርት መጽሐፍ ቅዱስ አይናገርም። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞቻችን የሚሰጡት ምን ላይ ነው? ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ወይ ሲባል በክርስቶስ ማመን እንደሚያድን የሚናገሩ ጥቅሶችን ነው የሚሰጡት። ይሄ በጣም እኛ የምናምንበት ጉዳይ ነው። ሰዎች በክርስቶስ ኢየሱስ በማመን ይድናሉ። አዎ ይድናሉ። በክርስቶስ ኢየሱስ አምነው ከዳኑ በኋላ ግን መጽሐፍ ቅዱስ እንደሚለን በበጎ ስራ መጽናት አለባቸው። ካልሆነ ግን በበጎ ስራ የማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ይወገዳሉ። ዊች ሚንስ የዘላለም ህይወትን አያገኙም፣ ይቆረጣሉ። ቁጥር 6 ካነበባችሁት በእርሱ የማያምን በክርስቶስ ኢየሱስ የማያምን ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ እኮ ነው የሚለው ተወዳጆች። ቅርንጫፍ ሆኖ እንደነበረው በክርስቶስ ኢየሱስ አምኖ መልካም ፍሬ ሳያፈራ እንደተቆረጠው እንደ እርሱ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው የትኞቹን? በክርስቶስ ኢየሱስ አምነው መልካም ፍሬ ያላፈሩትንና በክርስቶስ ኢየሱስ ያላመኑትን እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ሰው በአጭሩ አንድ ሰው በክርስቶስ ኢየሱስ አመኛለሁ ካለ በኋላ መልካም ፍሬን የማይፈራ ከሆነ የዘላለም ህይወትን አያገኝም። ስለዚህ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ፍጹም ስሁት፣ በጣም ሰው ሰራሽ የሆነ ትምህርት ነው። ፕሮቴስታንት የሆናችሁ ቶች ወንድሞች ይሄንን የመጽሐፍ ቅዱስ ሀሳብ ፕሊስ ከሚያስብሏችሁ መምህራኖች ጋር ሼር ተደራረጉበት። ናቲሻ የምታነሱ ሀሳብ ካለ ዳደምጥ ዝግጁ ነኝ። ሲጀመር አንተ የምትለውን ትምህርት እኛም በየቀኑ ነው የምንማረው። ሰዎች በማመን ብቻ ይድናሉ የሚለው ትምህርት ሰው ሰራሽ ነው ባጭሩ። ይህን አላችሁትም አላላችሁትም ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት አሁንም ደግሞ አለው ስሁት ሰው ሰራሽ ትምህርት ነው። ይሄኛውን ገንዘብ ካደረግ ምንድነው የሚባለው? ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ይሄኛውንም ትምህርት ገንዘብ አድርጌ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚለውንም ትምህርት ገንዘብ ላደርግ አይባልም። ይሄኛው ትምህርት ሰው ሰራሽ ትምህርት ስለሆነ ናት። ስራ ስንል የትኛውን ስራ ነው? በመጽሐፍ ቅዱስ ላይ የተጠቀሱትን መልካም ስራዎች ነው። ገላትያ ምዕራፍ 5 አላነበብክም? ናት መጽሐፍ ቅዱስን አታነብም? አነባለሁ፣ ግን ስራ ማለት ገላትያ ምዕራፍ 5 ላይ የተጠቀሱት የመንፈስ ፍሬዎች ምን ምንድን ናቸው? ታነባለህ አይደል? ቆይ ታነባለህ አይደል? መጽሐፍ ቅዱስ አመነ አይደለ? አንድ ሰው ልጠይቅህ ናቲ፣ ትጠይቀኛለህ። በመጀመሪያ መጽሐፍ ቅዱስ ታነባለህ አይደል? አነባለሁ አልከኝ። ታነባለህ አይደል? ቴንክ ዩ። በገላትያ ምዕራፍ 5 ላይ የተጠቀሱት የመንፈስ ፍሬዎች ለምሳሌ ምን ምንድን ናቸው? በጎነት፣ ደግነት፣ ፍቅር፣
ኦኬ። ስለዚህ ከተወሰኑት በጥቂቱ እነዚህ መልካም ስራዎች ናቸው። መልካም የሆኑ ስራዎች ሚስጥራትን አያካትትም። ባይዘው መልካም ስራ ላይ ሚስጥራት በቃ ሚስጥራት ናቸው። እነዚህ ግን ለምሳሌ መልካም ስራ በንስሐ መመለስ አንዱ መልካም ስራ ነው። ኦኬ ጥያቄን ቀጥል። እሺ ጥያቄ አሁን ለምሳሌ ከተወለድኩ እስካሁን ድረስ ምንም አይነት መልካም ስራ የለኝም። ዛሬ የሆነ ሰው አገኘው፣ ኢየሱስ ሰበከኝ፣ ጌታን ሰበከኝ፣ አመንኩኝ፣ የግል አዳኝ አድርጌ ተቀበልኩኝ። ከዛ በነጋታ ወይ የሆነ ቀን ላይ ቀጠረኝ፣ ትጠመቃለህ፣ የጌታን ራት ወስዳለህ ምናምን ተባባልን። ከዛ በኋላ ወደ ቤት ተመለስኩኝ፣ ሞትኩኝ። ምንም በጎ ስራ የለኝም፣ ግን አምኜ ሞቻለሁ። የጋነ ፍርድ ነው የምጠብቀው? በፍጹም ሰዎች መልካም ስራን መስራት አለባቸው ያልነው እኮ እስካሉ ድረስ ነው። አንድ ሰው ናቲ በደንብ ፖዘቲቭ ሆነ አዳምጠኝ እሺ። አንድ ሰው በክርስቶስ ኢየሱስ ካመነ በኋላ በበጎ ስራ መጽናት አለበት ያለው እስካለ ድረስም። ለምሳሌ ፈለገ ዛሬ በክርስቶስ ኢየሱስ አመነ። እግዚአብሔር እድሜ እስከሰጠው ድረስ በበጎ ስራ በመጽናት መኖር አለበት። በበጎ ስራ ጸንቶ የማይኖር ከሆነ የዘላለም ሕይወትን አያገኝማ። ነገር ግን ምንም አይነት በጎ ስራ የሚሰራባት እድሜ ሳይኖረው በክርስቶስ ኢየሱስ አምኖ ይሄንን የክርስትናን ህይወት ቢጀምር፣ የክርስትና ህይወት ራሱ የሚጀምረው በምንድን ነው ብያለሁ? በመዳን ነው ብለናል እኮ በክርስቶስ ኢየሱስ በማመን። ስለዚህ ይሄንን የክርስትናን ህይወት ቢጀምር እና ድንገት በጎ ስራ የሚሰራበት እንኳን እድሜ ሳያገኝ ቢሞት ወደ ገሃነመ እሳት ይጣላል የሚል አስተምሮ የለም። እንደዚህ አይነት ትምህርት የለም። እኔ ያልኩት ሰዎች እስካሉ ድረስ በክርስቶስ ኢየሱስ አምነው በበጎ ስራ መጽናት አለባቸው። ምክንያቱም ይህንን የተናገረው ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ በእኔ አምኖ መልካም ፍሬ ማያፈራ ከሆነ ይወገዳል። አሳምሮ ነው የተናገረው። ይወገዳል ነው ያለው። በእኔ አምኖ ደግሞ መልካም ፍሬ የሚያፈራውን ደግሞ አባት አብዝቶ እንዲያፈራ ያጠረዋል። ዊች ሚንስ በእኔ አምኖ ድንገት በቃ እንደ ወደ እኔ የጠራሁት ቢኖር ወደ እኔ የጠራሁት ነፍስ ቢኖር መልካም ስራም ሳይሰራ ወይም ደግሞ መልካም ፍሬም አፍርቶ ምናምን ሳይገኝ በእኔ ስላመነ ወደ ገሃነመ እሳት ይጣላል የሚል ትምህርት የለም። እንዲህ አይነት ጉዳዮች ኤክሴፕሽናል ናቸው። ሰው በዛ ልክ ልትረዳቸው ይገባል። ሲቀጥል በክርስቶስ ኢየሱስ አመነ ማለት የመዳን ህይወትን ጀመረ ማለት ነው። የክርስትና ህይወት ራሱ የሚጀመረው በምንድን ነው ብለን አናትሻም? በመዳን ነው። በምንድን? በክርስቶስ ኢየሱስ በማመን። ስለዚህ በጎ ስራ የሚሰራበትን እድሜ ሳያገኝ ሰው ቢሞት እንዴት አይደለም? ይድናል እንጂ። ምክንያቱም የመዳንን ህይወት ጀምሯል ኦልሬዲ። ነገር ግን በዚህ ምድር ላይ ግን እድሜ እስከተሰጠው እስከቆየበት ሰዓት ድረስ ግን በክርስቶስ ኢየሱስ አምኖ በበጎ ስራ ሊጸና ይገባል። ካልጸና ግን ይወገዳታል። ይችን በደንብ አድምጠኝ። ቀጥል። ሌላ ጥያቄ? እሺ ሀሳብ ነው። ይህን ሀሳብ እኮ ሲጀመር ጴንጤ ግባ ሙስሊም ግባ ምናምን የሚባባል አይደለም። አንድ ሁለታችንንም አንድ የሚያደርግ ሀሳብ አንዴ በእኛም አለ። ስራ እንዴት ነው ስራ ሳይኖረን እንዴት ሰዎች በማመናቸው ብቻ የዘላለም ህይወት? እኔ ደግሞ ምን በኛ ቤተክርስቲያን ሲጀመር ክርስቶስ እናምነው እንዲህ በቃ መልካምን ስራ ለማድረግ ነው። ህይወታችን ከክርስቶስ ጋር ነው። በቃ ክርስቶስ በምድር ላይ ሲመላለስ ያደረገውን ነገር ሙሉ ለሙሉ ባናረገው እንኳን ማለት ነው። ይኸውልህ ምን አለ መሰለህ፣ አሁን እኛ አንተ በግድ ከዚህ ሀሳብ ውጭ ታምናለህ ልንል ፈልገን አይደለም። እሺ አንተ ያለህባት ቸርችም ግን አስተምሮቷ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብላ ነው የምታስተምረው። ለምሳሌ በዚህ በጣም ቆይ እስኪ አዳምጠኛ። ለምንድን ነው ነገር የሚለናት እንዴ? ፖዘቲቭን እናዳምጠኝ። ማዋልከኝ ስታምን ትድናለህ አልከኝ። እግዚአብሔር ከአንተ ጋር ይሁን እናትዬ፣ እንወድሃለን። ሰላም ሁንልን። እሺ በቃ አንተ ጎበዝ ነህ፣ ትክክል ነህ። በጣም ጥሩ ሀሳብ ነገርከን። እናመሰግናለን ስለነበረን ጊዜ ሁሉ።